ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የመድኃኒት አቅርቦት ችግርን በመቅረፍ ህብረተሰቡን የጤና አገልግሎት ተጠቃሚ የማድረግ ተግባር ተጠናክሮ መቀጠሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ገለጹ። ኃላፊው ይህን ያሉት በቦንጋ ገብረጻድቅ ሻው አጠቃላይ ሆስፒታል ግቢ ውስጥ በ3.5 ሚሊዮን ብር ወጪ የተገነባው ሞዴል የማህበረሰብ መድኃኒት ቤት ምረቃ መርሃ ግብር ላይ ነው። ዘገባው የባልደረባችን ታጅቶ ከበደ ነው። ሲሆን ታደለ ታቀርባለች። በምረቃ ስነ ስርዓቱ የተገኙት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም የመድኃኒት አቅርቦት ችግር የክልሉ ህብረተሰብ የሁል ጊዜ ጥያቄ መሆኑን ተናግረው ይህንን ችግር ለመቅረፍ ለሆስፒታሎች የመድኃኒት ቤቶችን በመገንባት ህዝቡ በአቅራቢያው አገልግሎት እንዲያገኝ ለማስቻል ከዞኑ አስተዳደር ጋር ጥረት ሲደረግ መቆየቱንም ገልጸዋል። የክልሉ ጤና ቢሮ እየተደረገ ያለውን ጥረት እንደሚደግፍም ተናግረዋል። የከፋ ዞን ዋና አስተዳዳሪ አቶ እንደሻው ከበደ በበኩላቸው ከመድኃኒት አቅርቦት ጋር ተያይዞ ህብረተሰቡ የሚያነሳውን ችግር ከመቅረፍ አንጻር ተመርቆ ለአገልግሎት ክፍት የሆነው ሞዴል መድኃኒት ቤት ፋይዳው የጎላ ነው ብለዋል። አገልግሎቱን ተደራሽ ከማድረግ አንጻር በወረዳዎች ላይ መሰል ተግባራት እየተከናወኑ መሆናቸውንም ዋና አስተዳዳሪው ገልጸዋል። በመጨረሻም የዞኑ ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የተመረቀው የመድኃኒት ቤት በሚጠበቅበት ልክ ለህብረተሰቡ ቀልጣፋ አገልግሎት መስጠት እንዲችልም የሚመለከተው አካል ድጋፍና ክትትል ማቋረጥ እንደሌለበትም ማሳስበዋል። በሺሾንዴ ወረዳ ድጋፍ የተገነባ የቡታ ሆራ ሁለተኛ ደረጃ ትምህርት ቤት ተጨማሪ 3 የመማሪያ ክፍሎች ተመርቀው ለአገልግሎት መብቃታቸው ተገለጸ። ወረዳው በትምህርት ጥራት ላይ ትኩረት ሰጥቶ እየሰራ መሆኑ ተመላክቷል። ዘገባው የወረዳ መንግስት ኮሙኒኬሽን ነው። ሳሙኤል ቆጭቶ የሺሾንዴ ወረዳ ትምህርት ጽፈት ቤት ኃላፊ አቶ ይራንጎ የርክሾ እንደገለጹት የወረዳው መንግስት ለትምህርት ቤቶች ትኩረት በመስጠት የመማር ማስተማር ስራ ተጠናክሮ እንዲቀጥል አሳስበዋል። የመማሪያ ክፍሎችን እጥረት ለመቅረፍ የትምህርት ቤቶችን ስታንዳርድ ለማሟላትና የተማሪዎችን ውጤት ለማሻሻል የመማሪያ ክፍሎች ተሰርተው ለአገልግሎት ክፍት መሆኑንም ተናግረዋል። የጽፈት ቤቱ ኃላፊ አክለውም የመማሪያ ክፍሎቹ መገንባት በርካታ ችግሮችን ያቃልላል። ትምህርት ቤቱ በትውልድ ግንባታ ምትክ የለሽ ድርሻ መኖሩን ገልጸው ግንባታው 1.1 ሚሊዮን ብር በላይ ወጪ ተደርጎ የተሰራ መሆኑንም አስረድተዋል። የቡታ ሆራ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሚሊዮን ወልደ ጊዮርጊስ በበኩላቸው በተደረገው ርክክብ የተሰማቸውን ደስታ ገልጸዋል። የወረዳው መንግስት የመማሪያ ክፍሎች ተሰርተው እንዲጠናቀቁ ባደረገው ርብርብ ዛሬ ላይ ወደ አገልግሎት መግባቱንም አስገንዝበዋል። ርዕሰ መምህሩ ለስራው ውጤታማነት የወረዳው መንግስት ትምህርት ጽፈት ቤትና የወረዳው ፋይናንስና ኢኮኖሚ ልማት ጽፈት ቤት በጋራ በመተባበር ላደረጉት አስተዋጽኦ ምስጋናቸውን አቀርበዋል። ህዝቡ የሚመኘውን የልማት ፍላጎት ለማሟላት ሁሉም ባለድርሻ አካላት የበኩሉን እንዲወጣ የጨታ ወረዳ አስተዳደር አሳሰበ። ጨታ ወረዳ ለአንድ ወረዳ አንድ መንገድ በሚል መሪ ቃል ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። ማርሺ ሴፉ የወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ እንደገለጹት ለአንድ ወረዳ አንድ መንገድ በሚል መሪ ሐሳብ በአሁኑ ወቅት በርካታ ለውጦች እየመጡ መሆናቸውን ጠቅሰው የህዝቡን የልማት ፍላጎቶች ለማሟላት ሁሉም ባለድርሻ አካላት የበኩሉን መወጣት እንደሚገባም አሳስቧል። የልማት አጀንዳውን ለማሳካት የመንገድ መሰረተ ልማት ቁልፍ አጀንዳ በመሆኑ ሁላችንም በጋራ መንቀሳቀስ ያለብን ጉዳይ ነው ብሏል። አቶ መብራቱም የ2015-16 ዓመተ ምህረት በህዝብ ተሳትፎ የተሰሩ የመንገድ መሰረተ ልማት አፈጻጸምና የ2017 ዓመተ ምህረት ለመንገድ ልማት የህዝብ ተሳትፎ እቅድ በወረዳ ትራንስፖርትና መንገድ ልማት ጽፈት ቤት ኃላፊ በአቶ ወርቁ ገበያው ቀርቦ ከባለድርሻ አካላት ጋር ውይይት ተደርጓል። የወረዳ ትራንስፖርትና መንገድ ልማት ጽፈት ቤት ኃላፊው ከዚህ ቀደም የነበረውን ጠንካራና ለቀጣይ መስተካከል ያለባቸውን ጉዳዮች በዝርዝር ያቀረቡ ሲሆን በ2017 ዓመተ ምህረት የሚሰሩ የመንገድ ልማት ስራዎች አጠቃላይ ከወረዳ ወደ ቀበሌና ከቀበሌ ወደ ቀበሌ የሚያገናኝ መንገድ ለመስራት እቅድ ተይዞ ወደ ተግባር እየተገባ መሆኑን በሰነዱ አብራርቷል። የመንገድ ልማት ስራዎችን በእቅዱ መሰረት ተደራሽ ለማድረግ የሀብት ምንጮች የተለዩ ሲሆን ከመንግስት ሰራተኞች፣ ከአርሶ አደሮች፣ ከወጣቶችና ከኢንቨስተሮች፣ ከነጋዴዎች፣ ከባለሀብቶችና ከአሽከርካሪዎች እንዲሁም በየደረጃ
ካሉ መንግስታት ድጋፍ በመጠየቅና ሀብት በማሰባሰብ ልማትን በጋራ ማሳካት እንደሚያስፈልግ የጽህፈት ቤት ኃላፊው ተናግሯል። በወረዳ ደረጃ ሁሉም ክላስተሮች ላይ የህዝብ መድረክ ተፈጥሮ በልማት ጉዳዮች ላይ በጥልቀት ውይይት ሲደረግ መቆየቱንና ሁሉም ማህበረሰብ ለአካባቢው ልማት ያቅሙን ለመርዳት ቃል መግባታቸውን የወረዳው አስተዳዳሪ አቶ መብራቱ መሸሻ ገልጿል። የወረዳው አስተዳዳሪ በሁሉም ማህበራዊ መሰረት የሀብት አሰባሰብ ስራ በእቅድ መሰረት በአጭር ጊዜያት ውስጥ ተግባራዊ መድረክ እንዳለበትም የመንገድ ልማት ስራንም በቅርቡ መጀመር እንደሚያስፈልግም ተናግሯል። የወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው የመንገድ ልማት ስራውን ለማሳካት ሁሉም ባለድርሻ አካላት ወደ ተግባር መግባት አለበት ብሏል። ተጀመሩ በኋላ ሳይጠናቀቁ የቀሩ መሰረተ ልማቶችን ለማጠናቀቅ ሀብት ያስፈልጋል ያሉት የወረዳ መንግስት ዋና ተጠሪም የልማት አጀንዳዎችን ለማሳካት ተብሎ የተለያዩ የሀብት ምንጮች ላይ ትኩረት መድረግ ያስፈልጋል ብሏል። ለመንገድ ስራ ጊዜ መሰጠት እንደሌለበት የጠቆሙት የመድረኩ ተሳታፊዎች ልማቱ የሁላችን ነው በሚል የአንድ ወር ደሞዛቸውን ለመልቀቅ የተስማሙ ሲሆን የአንድ ወር ደሞዛቸውን በ4 ወራት ለማጠናቀቅ ቃል ገብቷል። የጠለ ወረዳ ፍርድ ቤት ለቀበሌ ማህበራዊ ፍርድ ቤት ዳኞች በአዋጅ ቁጥር 41/2016 ዓመተ ምህረት ዙሪያ ስልጠና ሰጠ። የህብረተሰቡን ማህበራዊ አገልግሎት በየአካባቢው ለመስጠት ከየቀበሌ ለተውጣጡ የማህበራዊ ፍርድ ቤት ዳኞች የሚሰጥ ስልጠና መሆኑም ተመላክቷል። ሲሆን ታደለ የህብረተሰቡን ማህበራዊ አገልግሎት በአካባቢው ለመስጠት ከየቀበሌ ለተውጣጡ የማህበራዊ ፍርድ ቤት ዳኞች ስልጠና እንደሚሰጥ በመድረኩ የእንኳን ደህና መጣችሁ መልእክት ያስተላለፉት የጠለ ወረዳ ፍርድ ቤት ፕሬዝዳንት አቶ ባዩ በቀለ ተናግረዋል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የጠለ ወረዳ ዋና አስተዳዳሪ ተወካይና የሰላምና ጸጥታ ሚሊሻ ጽህፈት ቤት ኃላፊ አቶ ሙሉዓለም በዛቢ ስልጠናው የህብረተሰቡን ኢኮኖሚያዊና ማህበራዊ ጉዳዮችን በቅርበት ለመፍታት መዘጋጀቱንም ገልጸዋል። አቶ ሙሉዓለም አክለውም ስልጠናው ህብረተሰቡ የማህበራዊ ጉዳዮችን ለማስጨረስ ፍርድ ቤት በመመላለስ የሚጨርሰውን ጊዜና ጉልበት የሚቀንስ ነው ሲሉ አብራርተዋል። ሰልጣኞች ከስልጠናው በቂ ዕውቀት በማግኘት ህብረተሰቡን በቅንነትና በታማኝነት ማገልገል እንዳለባቸውም አቶ ሙሉዓለም አስረድተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ጠባቂነት የተዘጋጀ አዋጅ ቁጥር 41/2016 ዓመተ ምህረት ላይ የወረዳው ፍርድ ቤት አቤቱታ መስማት መወሰን ዋና ስራ ሂደት አስተባባሪና ዳኛ አብርሃም ገዛኝ ስልጠና እየሰጡ ሲሆን ስልጠናው ለሁለት ተከታታይ ቀናት እንደሚሰጥም ከመራ ግብሩ ማወቅ ተችሏል። ዘገባው የወረዳው መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ነው። የፐብሊክ ሰርቪስ ተግባር ውጤታማ ሆኖ ተገቢውን አገልግሎት መስጠት እንዲችል በሚደረገው ጥረት ላይ የወረዳው አመራሮችና ባለሙያዎች ተገቢውን ትኩረት ሰጥተው መስራት እንደሚገባቸው የገዋታ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት አሳሰበ። በወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት የተዘጋጀ የ2016 ዓመተ ምህረት የሴክተሮች የተግባር አፈጻጸም ግምገማና የ2017 ዓመተ ምህረት የስራ አቅጣጫ ላይ ውይይት አካሂዷል። ዘገባው የወረዳ መንግስት ኮሙኒኬሽን ነው። ሀብታሙ ወልደስላሴ ወረዳ ፐብሊክ ሰርቪስ ሰው ሀብት ጽህፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ ታምሮ ታደሰ ተገለጹት የተቋማትን ፈጻጸም አቅም በመገንባት ለተገልጋይ ህብረተሰብ ፈጣንና ደረጃውን የጠበቀ አገልግሎት መስጠት እንዲችሉ የማብቃት ስራ ሲሰራ ቆይቷል ብለዋል። ጣፋና ለተገልጋይ ተገቢውን አገልግሎት መስጠት እንደሚያስችል በርካታ ስራዎች ተሰሩ መሆናቸውን ገልጸው ነገር ግን ሙሉ በሙሉ በተቀመጠው ስታንዳርድ መሰረት አገልግሎት መስጠት እንዳንችል የሰው ኃይልና የበጀት እጥረት ተግዳሮት ሆኖብናል ሲሉ ተናግረዋል። ፐብሊክ ሰርቪስ ተግባር ውጤታማና ተገቢውን አገልግሎት መስጠት እንዲችል በሚደረገው ስራ ላይ አመራርና ባለሙያው ተገቢውን ትኩረት ሰጥቶ መስራት እንደሚጠበቅባቸው ማሳስቧል። ኃላፊው ስራ ኃላፊዎች የማኔጅመንት አባላትና ባለሙያዎች የስራ ሰዓት በማክበር ተገልጋዮቹ ተገቢውን አገልግሎት መስጠት አለባቸው ብለዋል። ኃላፊው አክሎ ጠንካራ ጎኖቻችን አብተን በቀጣይ ጉድለቶቻችን በጋራ ማረም ይገባናል ሲሉ ተናግረዋል። አቶ ሰለሞን ናርጋው የወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ እንደገለጹት ተቋማት ባራቸውን በቅን መሰረት በማከናወን ለተገልጋይ እርካታ ማረጋገጥ እንዳለባቸውም ተናግረዋል። ጥሮቹ በጉድለት የተገመገሙ ነጥቦችን ወስዶ በማረምና ቀጣይ ተቋምን የሚያሻግር እቅድ በማቀድ ወደ ስራ መግባት ያስፈልጋል ሲሉ ተናግረዋል። ጥሮቹ የተሰጣቸውን ኃላፊነት በአግባቡ በመጠቀም ለማህበረሰቡ ተጠቃሚነት በትጋት መስራት እንደሚጠበቅባቸውም አሳስበዋል። አቶ ቡዛዮ ሀባተ የወረዳው ፐብሊክ ሰርቪስ ሰው ሀብት ልማት ጽህፈት ቤት የሰው ሀብት አስተዳደር ባለሙያ እንደገለጹት በ2016 ዓመተ ምህረት በአራት ትኩረት መስኮች
ስራዎች በሴክተር ደረጃ የተከናወኑ ማለትም በሰው ሀብት ስራ፣ በለውጥ በመልካም አስተዳደርና በስታቲክ ስራ ዘርፎች የተሰሩ ስራዎችን ውጤት በዝርዝር አቅርበዋል። ሰነዱን ባቀረቡት ወቅት እንደገለጹት በሰዓት አከባበርና ባለሙያ አያያዝ ላይ የሚታዩ ክፍተቶችን ለማረም የሴክተር ኃላፊዎችና የማናጅመንት አባላት ሚናቸው ከፍተኛ ነው ብለዋል። ሁሉም ተቋማት ቀልጣፋ አገልግሎት በመስጠት የተገልጋይ እንግልትን መቀነስና የመልካም አስተዳደር ችግር ምንጮችን በማድረግ ተቋማት አፈጻጸማችን ወደ ተሻለ ደረጃ ከፍ በማድረግ ልንሰራ ይገባል በማለት ቀጣይ አቅጣጫን አስቀምጧል። አፈጻጸም ሰነድ መነሻ በማድረግ በጉድለት የተነሱት ቀጣይ ወስዶ በማረም ለተሻለ ውጤት መሯሯጥና መስራት አለብን ብሏል። የተሻለ አፈጻጸም ላስመዘገቡ ተቋማት የማበረታቻ ተፍከት በመስጠት ውይይቱ ተጠናቋል። በዳውሮ ዞን ቶጫ ወረዳ በሚገኙ 5 ቀበሌዎች ላይ ትናንት የጣለውን ከፍተኛ ዝናብ ተከትሎ የመሬት መንሸራተት አደጋ መከሰቱ ተገልጿል። ቲማ፣ ዴሊ፣ ሻንዳ፣ ኦክሊና ቦቶሪ ቀበሌዎች ላይ ከፍተኛ መጠን ያለው ዝናብ በመዝነቡ የተስተዋለው የመሬት መንሸራተት በአርሶ አደሮች ማሳ፣ በእንስሳት፣ በመኖሪያ ቤቶችና በንብረት ላይ ከፍተኛ ጉዳት አድርሷል ነው የተባለው። በደረሰው ክስተት በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የዳውሮ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አረጋግጧል። ከዚህ ጋር ተያይዞ የተከሰተውን ከፍተኛ የመሬት መንሸራተት አደጋ ተከትሎ ግብረ ኃይል ተቋቁሞ ከሚመለከታቸው አካላት ጋር በቅንጅት እየተሰራ ይገኛል ተብሏል። የወረዳ መንግስት በቀጣይም ከመደበኛ በላይ መጠን ያለው ዝናብ የሚጠበቅ በመሆኑ ማህበረሰቡ አስፈላጊውን ቅድመ ዝግጅትና ጥንቃቄ እንዲያደርግ አሳስቧል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ሩጫ በዓለም አትሌቲክስ የውድድር ደረጃዎች ውስጥ ተካተተ። የዓለም አትሌቲክስ አስተዳዳሪ ወርልድ አትሌቲክስ የ2017 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ሩጫን የሌብል ደረጃ ያለው የጎዳና ላይ ውድድር ሲል እውቅና ሰጥቶታል። የዓለም አትሌቲክስ የሌብል ደረጃ ሲል የሰየማቸው ውድድሮች በጥራት ዝግጅቶችን ከማድረግ ደህንነታቸው የተጠበቀ ከመሆንና የተሳታፊዎች በውድድሩ ላይ የነበራቸው ቆይታ፣ የከተማ አስተዳደሮች ለዝግጅቱ ያላቸው ድጋፍ እንዲሁም ዝግጅቱ በአትሌቲክስ ውድድር ዘርፍ ጸረ አበረታች መድኃኒት ላይ ለመስራት ያለው ቁርጠኝነት ከግምት ውስጥ በማስገባት ነው። ታላቁ ሩጫ በርካታ የሩጫ ውድድሮች ባሉበት ዓለም ይህንን የሌብል ደረጃ ማግኘቱ ዝግጅቱ ከጊዜ ወደ ጊዜ ያሳየውን እድገትና በዓለማችን ካሉ ቀዳሚና ተመራጭ የጎዳና ላይ ውድድሮች መሃል መሆኑን ያሳያል ሲል አዲስ ዋልታ ዘግቧል። የዓለም አትሌቲክስ አስተዳደር የጎዳና ላይ ሩጫዎችን የሌብል ደረጃ ካስቀመጠባቸው 4 ዘርፎች መካከል አንዱ ሲሆን የአሊት፣ የወርቅና የፕላቲኒምና ሌሎች ደረጃዎችን በቴክኒካል ጉዳዮችና በውድድሮቹ ጥራት ላይ መሰረት አድርጎ እውቅና ይሰጣል። ዘገባው የአዲስ ዋልታ ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።